አማርኛ ተናጋሪዎች፣ ኦሮሞኛ ተናጋሪዎች፣ ትግርኛ ተናጋሪዎች፣ በቤኒሻንጉል በጋምቤላ ያላችሁ፣ በአፋር ያላችሁ የምትወልዷቸው ልጆች ሁሉ ልንገራችሁ፣ ዛሬ ባትቀበሉት ከጥቂት ዓመታት በኋላ ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። ወንድ ልጅ ሁሉ ምኒልክ ይሆናል ስሙ። መቀጠል ይችላል። ስለዚህ አንዳንድ ሰዎች ድንገት ያን የቤተ ክርስቲያኑን ልብስ ለብሼ እዚህም እንዲያውኝ እንዳይፈልጉ ብዬ ነው። በሁሉም ቦታ ላይ ሰላም ጃንሆይ እዚህ አሉ። አጼ ምኒልክ ጤና ይስጥልኝ ኢትዮጵያ። ለሁላችሁም ሰላምታ ይድረሳችሁ። የዛሬ 127 ዓመት የአውሮፓን ቅስም ለሰበረ ለአጼ ምኒልክና ለንግስት ጣይቱና ለኢትዮጵያ ሕዝብ ምስጋና። እንደምን አላችሁ? 10 ደቂቃ ነው ያለኝ። በ10 ደቂቃ ውስጥ ምን እንደማወራ አላውቅም። ሙያዬ ቄስ ነኝ፣ መምህር ነኝ፣ ፊሎሶፊ አጥንቻለሁ፣ አንትሮፖሎጂ አጥንቻለሁ፣ ሶሲዮሎጂ አጥንቻለሁ፣ ካውንስሊንግ አጥንቻለሁ፣ አርኪኦሎጂ አጥንቻለሁ። መቀጠል እችላለሁ። ስለዚህ አንዳንድ ሰዎች ድንገት ያን የቤተ ክርስቲያኑን ልብስ ለብሼ እዚህም እንዲያውኝ እንዳይፈልጉ ብዬ ነው። በሁሉም ቦታ ላይ ስላለሁ ጃንሆይ እዚህ አሉ። አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ። ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል። ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ አሉ። ያማረ ቅዳሴ ቀደስን፣ አሃዱን ረሳናት እንጂ አሉ። የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። አንድ ሴት በአጼ ምኒልክ ዘመነ መንግስት አንድ ወታደር መንገድ ላይ ያገኛት። አንቺ ሴት እባክሽ ቤቴ ሚስት የለኝ ልጅ የለኝ፣ ነይና ምግብ ስሪልኝ፣ 2 ብር ከፍልሻለሁ። እማወራው ዛሬ ስለ ግሮዝ ማይንድ ሴት እና ፊክስድ ማይንድ ሴት ነው። ባለፈው ስለ ኮንሸስ አውርቻችኋለሁ። 2 ብር ሰጥሻለሁ፣ እባክሽ ግቢና ምግብ ስሪልኝ። እሺ ገባች፣ ተስማማች። 7 ዓመት ተቀመጠች። ከ7 ዓመት በኋላ ምንም ነገር ሳይሰጣት አባረራት። የእውነት ታሪክ ነው። ቀጥታ ወደ አጼ ምኒልክ ሄደች። እንዲህ ተደርጊያለሁ አለች። ንጉሥ አጼ ምኒልክ ራሱ ያሉት ምንድነው? ውል የለሽ፣ የተነጋገርሽው ነገር ለዕለት ብቻ ነው፣ ምን ላድርግሽ አሉ። መኳንንት እኮ ሁሉ አሉ። ሴቲቱ ጮኸችና ይግባኝ ላባመላ አለች ለፊት አውራሪ ሀብተ ጊዮርጊስ። ይግባኝ የሚባለው ወደ ላይ ነው እንጂ ወደ ታች ይግባኝ አይባልም። መኳንንቱ በጠቅላላ ተበሳጩ። ምን ማለትሽ ነው? ንጉሡ እዚህ ቁጭ ብለው እንዴት ወደ ታች ይግባኝ ትያለሽ አሏት። አጼ ምኒልክ ብቻ ምን አሉ? ፊት አውራሪ ሀብተ ጊዮርጊስ መላለው ሂጂ ይግባኝ በይ አሏት። ግሮዝ ማይንድ ሴት የሚባለው ይሄ ነው። ግሮዝ ማይንድ ሴት በተለይ የተጠናው በነ ዶክተር ካሮል ድዌክ ነው። ብዙ ሳይኮሎጂስቶች ተሰብስበውበታል። ያን ጥናት ሄዳችሁ ብታዩ አሁን የሰጠኋችሁን አናሎጂ ወይም ታሪክ ምሳሌ የአጼ ምኒልክ ጭንቅላት ምን አይነት ነው የሚላይ መድረስ ትችላላችሁ። ባለፈው የነገርኳችሁ የዛሬ ዓመት ላይ ስለ ሱፐር ኮንሸስ ነው። አሁን ስለ ግሮዝ ማይንድ ሴት ይግባኝ ብላ ወደ በታች ስትጠይቅ አልተቆጡም አጼ ምኒልክ። ለማንኛውም ሀብተ ጊዮርጊስ ጋር ሄደች። ምንድነው እንደዚህ ነው
ታዲያ ጃንሆይ ከፈረዱት ውጪ እኔ ምን ልፈርድልሽ እችላለሁ? እንደሳቸው ነው የምፈርድልሽ። ሰውየው ደስ አለው፣ ሳቅ ሳቅ አለ። አንተም አንድ ነገር ብቻ አድርግ፣ ቀላል ነገር እነግርሃለሁ። በቀን ስንት ነበር ከፍልሻለሁ ያልካት? 2 ብር። ስንት ዓመት ተቀመጠች? 7 ብር። 7 ዓመት በ2 ብር አባስተህ ስጣት፣ በቃ አልቋል ፍርዱ አሉ። የታወቁ ሰው ናቸው። አባ መላም የተባሉበት ይሄ ነው። ትልቁ ነገር ግን ምንድነው መሰላችሁ? ዛሬ ስልጣን ላይ ሰዎች ሲቀመጡ፣ ዛሬ አንድ ቦታ ላይ በኃላፊነት ሲቀመጡ፣ ወይም መሪዎቻችን ወይም የክልል መሪዎቻችን ወይም የቀበሌው ሊቀመንበር ብትነግሩት ይሰማል? ያ ነው ፊክስድ ማይንድ ሴት የሚባለው። ግሮዝ ማይንድ ሴት ያላቸው ሰዎች ትልቅ ህልም ያላቸው ምጡቅ አእምሮ ይባላል። የመጠቅ አስተሳሰብ ነው የሚኖረው። ጣሊያን ታዲያ ይሄን አላወቀም። እንዲህ አይነት አስተሳሰብ ካለው ከአፄ ምኒልክ ጋር ለመዋጋት አሰበ። ቅድም የተነሳው the scramble for Africa ነው። the scramble for Africa 1884 ጀርመኒ በርሊን ላይ ተደረገ። 7 ሀገሮች ተሰበሰቡ። ብዙ ሰዎች የሚያስቡት ኢትዮጵያ ያሸነፈችው ጣሊያንን ነው ብቻ ብለው ሊያስቡ ይችላሉ። 7ቱ ሀገሮች የታወቁት ጣሊያን፣ እንግሊዝ፣ ፈረንሳይ፣ ጀርመኒ፣ ስፔን፣ ፖርቹጋልና ቤልጅየም ናቸው። the scramble for Africa 4 ስሞች አሉት። 1 the scramble for Africa አፍሪካን መቆራመጥ። 2 the conquest of Africa አፍሪካን መያዝ። 3 the partition of Africa አፍሪካን መቆራረጥ የሚል ነው። 4ቱ ስሞች 4 ወሳኝ ነጥብ ይዘዋል። አንደኛ ኢንቬዥን፣ ሁለተኛ አኔክሴሽን፣ ሶስተኛ ዲቪዥን፣ አራተኛ ኮሎናይዜሽን። ይሄንን ይዘው ወደ አፍሪካ መጡ። መነሻቸው ዛሬ በ6 ኪሎ ዩኒቨርሲቲ የሚጠናው የሄግል ኮንሰፕት ነው። መነሻቸው ዛሬ በኢቮሉሽን ቲዮሪ የምናነሳው ዳርዊን ነው። ዳርዊን ለበርሊን ኮንፈረንስ ያደረገው አስተዋጽኦ the survival of the fetus የሚባለው ነው። the survival of the fetus አንዱ አንዱን ይበላዋል የሚል ነው። አንዱ አንዱን ይውጣዋል ነው። ይሄንን ተጠቀሙበት። ሄግል፣ ፍሬድሪክ ሄግል the father of modern philosophy ዓለም የሚያደንቀው አንድ ነገር ብሎ ተናገረ። አፍሪካ ለሌላ ዓለም የሚነገረው ምንም ታሪክ የለውም። አፍሪካ ለሌላው የሚያወራው ምንም አይነት ነገር የለውም። አፍሪካ is no historical part of the world. It is no movement and development to exhibit ነው ያለው። ምንም አፍሪካ የምታሳየው ነገር የለም። በእነዚህ የአውሮፓ መሪዎች ጭንቅላት ውስጥ ይሄ ነው። ለዚህ ነው the scramble for Africa በቅርብ 99 ዋል ልበለው የተጻፈ አንድ መጽሐፍ አለ። the scramble for Africa the white man's conquest of dark continent የሚል መጽሐፍ አለ። መጀመሪያ ገና ርዕሱ ላይ ያለው የነጮች ወረራ ጨለማውን ዓለም የሚል ነው። በዛ ሰዓት እነዚህ የአውሮፓ አገሮች በጠቅላላ አፍሪካን የመቀራመት ሐሳብ ይዘው ሁሉም መጡ። አፍሪካ ለሌላ ዓለም የሚያወራው ታሪክ የለውም ብለው ሲያስቡ ያላዩት ነገር አለ። ቅድም የተጠቀሰው ዴቪድ ሊቪንግስተን መጥቶ አፍሪካን ባጠናበት ሰዓት አንዲት አገር አላየም። በምስራቅ አፍሪካ የምታበራ አገር አለች። ከአውሮፓ ስልጣኔ የቀደመች አገር አለች። የዓለምን ነገር ሁሉ ያስደነቀች አገር አለች። በጥንት ታሪክ የዛሬ 2800 ዓመታት በፊት የተጻፈ አንድ ታሪክ አለ። ይሄ ታሪክ ምንድነው የሚለው? በግፍ የማይዘምት ህዝብ ቢዘመትበት ግን የማይሸነፍ ኢትዮጵያ የሚባል ህዝብ አለ ተብሎ የተጻፈ ታሪክ አለ። ይሄንን ታሪክ እነዚህ ሰዎች አላወቁትም። ስለዚህ አፍሪካ ለመውረር በሚመጡበት ሰዓት ኢትዮጵያን አላዩአትም። ኢትዮጵያ የአፍሪካም እናት ናት፣ የሌላውም ዓለም እናት ናት። አዎ በግፍ አትዘምትም፣ ቢዘመትባትም የምታሸንፍ አገር ናት። ይሄንን ይዘው መጡ። አፍሪካ በሁሉም ስር እንዲህ ይላል ታሪካችሁን ስታነቡ በ1870 10% የአፍሪካ አገር በአውሮፓውያን ተይዟል። 1870 በ1914 90% አፍሪካ በኢሮፒያን ኮሎናይዘርስ ተይዟል። 10% ተረፈች የተባለችው ኢትዮጵያ ናት። አንዳንድ ታሪክ ላይ ላይቤሪያ ልታዩ ትችላላችሁ። ላይቤሪያ
ከአሜሪካ የመጡ ሰዎች የመሰረቷት በአሜሪካ ቁጥጥር ስር ያለች ሀገር ስለነበረች በዛ ሰዓት ቅኝ ግዛት ያልመጡት በበርሊን ኮንፈረንስ ላይ ዩናይትድ ስቴትስም ተወካዮች ነበሯት። ነፃ ሆና የኖረች ሀገር ግን አንዲት አገር ኢትዮጵያ ብቻ ናት። ኢትዮጵያ የነፃነት አገር ናት። አንድ ነገር ወቁ፣ እንዳልኳችሁ ኢትዮጵያ ያሸነፈችው ድንገት ጣሊያንን ብቻ አይደለም። ይሄንን ሁሉ ጊዜ ማወቅ ይኖርባቸዋል። አውሮፓዎቹ ከሰሙት ኢትዮጵያ ዲፊትድ ኢታሊ፣ ዲፊትድ ጀርመኒ፣ ዲፊትድ ስፔን፣ ዲፊትድ ጀርመኒ፣ ሁሉንም ያሸነፈች ሀገር the concept of civilization ኢትዮጵያ ውስጥ ነው ያለው። ስለዚህ የአውሮፓን አስተሳሰብ ሁሉ ድል የመታች ሀገር ኢትዮጵያ ናት። ይሄ ታሪካችን ነው። ይሄ እውነታ ነው። የምንኮራበት ይሄ ነው። የኢትዮጵያ ነገር ዛሬ ኮርተን የምንሄድበት ነገሮች አለቃ በራ የሚባሉ አንድ ሰው ነበሩ። የዛሬ 60 ዓመት አሜሪካን ሄደዋል። ሃርቫርድ ዩኒቨርሲቲ ነበሩ። በዛ ሰዓት ቅድም እንደተገለጸው ብዙ አይነት ነገሮች አሉ። ጸጉር ቤት ሊስተካከሉ ገቡ። የገቡት ነጭ ቤት ነው። አርፈዋል። አለቃ በራ ድንገት የምትጠቁ ሰዎች ልትኖሩ ትችላላችሁ። ገቡና ነጭ ቤት ጸጉር የሚስተካከልበት ቤት ቁጭ አሉ። ራሳቸው የነገሩኝ ታሪክ ነው። ነጮቹ እንደ ጉዴዋቸዋል። ጸጥ አሏቸው። አስተካክሉኝ እንጂ አሉ። ጸጥ አሏቸው። ማነህ አንተ? አንተ ምንድነህ? ማነህ? እኔ አበራ እባላለሁ። ጸጉሬን አስተካክሉኝ። እንዴት ደፍረህ እዚህ ገባህ? እንዴት አንተ ጥቁር ሆነህ እንዴት እዚህ ልትገባ ቻልክ? ስምህ ማን ነው? አገርህ ማን ነው? አበራ ነኝ። ከኢትዮጵያ ነው። አሃ ከኢትዮጵያ ነህ እንዴ? ለዚህ ነው ደፍረህ የገባኸው። አስተካከሏቸው ጸጉራቸውን። ኢትዮጵያ የምንኮራበት ስም ነው። የምንደነቅበት ስም ነው። አንዳንድ ነገሮች ላይ ዛሬ ትኩረት መስጠት ይኖርብናል። ቅድም ያልኳቸው የግሮዝ ማይንድ ሴት ነው። አፄ ምኒልክ እዛ ደረጃ የደረሱ ንጉሥ ናቸው። ለዚህ ነው እነ ንግሥት ጣይቱ የተነገራቸው ዝና የተሰጣቸው ክብር ሁሉ አፄ ምኒልክ ምጡቅ የሆነ አይምሮ ስላላቸው ስለ ሴቶች መብት፣ ስለ ሰዎች ሁሉ ክብር የሚገባቸው ስለሆኑ ነው። ስለዚህ ኢትዮጵያ ዛሬ ያለችበት ሁኔታ የህመም ጊዜ ነው። ይሄ የህመም ጊዜን ልንሻገር የምንችለው ሁላችንም የጤንነት አስተሳሰብ ስናስብ ብቻ ነው። ይሄን አስተሳሰብ የምናስብ ከሆነ እንሻገራለን፣ ከፍ ወዳለውም ደረጃ እንደርሳለን። ኢትዮጵያ ድሏ ለመላው ዓለም የነጻነት ምልክት ሆኗል። ባንዲራዋ የዘላለም ክብር ሆኗል። ሁሌም እንደምንለው በምድር ብቻ ሳይሆን በሰማይ ላይ የሚውለበለብ ባንዲራ ነው። በመጽሐፍ ቅዱስ ላይ የመጀመሪያ ተጠቃሽ ሀገር ኢትዮጵያ ናት። ለዓለም ሁሉ ብርሃን የሆነች ሀገር ኢትዮጵያ ናት። ዛሬ ለኢትዮጵያ መሪዎች የምናስተላልፈው መልእክት ከትንሹ እስከ ትልቁ ድረስ ሁሉም ሰው ሊያውቀው የሚገባ ነገር አንድ ነገር ምንድነው? በታሪክ መኩራትን ነው። አፄ ምኒልክ ዓለምን እንዴት ድል እንደመቱ ጣሊያን ላይ እኮ ጥቁር አሸነፈን ላለማለት አፄ ምኒልክን ነጭ አድርገው ስለው ይሄን ያሸነፈን ምኒልክ አሉ። ጥቁር ለዘላለም ግን ድል እንደመታ ዛሬ ያለው ታሪካችን ይመሰክራል። ስለዚህ ዛሬ ያሉ ኢትዮጵያውያን በራሳቸው ታሪክ የማይኮሩ በራሳቸው ነገር የማይኮሩ ሰዎች በሽታ ውስጥ ይወድቃሉ። ኢትዮጵያን ከፍ እናርጋት። ኢትዮጵያ የሁሉም ናት። ኢትዮጵያ የበረከት ናት። ኢትዮጵያ የሰላም ናት። ኢትዮጵያ ሆይ ሰላምሽ ይብዛ። ኢትዮጵያ ሆይ በሰሜኑ የሰላም ዝናብ ይዝነብብሽ፣ በቦረናም የሰላም ዝናብ ይዝነብብሽ፣ በምስራቁ የሰላም ዝናብ ይዝነብብሽ፣ በሁሉም ቦታ የሰላም ዝናብ ይዝነብብሽ። ኢትዮጵያ የሚቃወምሽ ለዘላለም አይኖርም። ኢትዮጵያ የቃል ኪዳን ምድር ነሽ። ኢትዮጵያ የጀግኖች ምድር ነሽ። ኢትዮጵያ የክብር ምድር ነሽ። ኢትዮጵያ የነጻነት ምድር ነሽ። ኢትዮጵያ የኮሎናይዜሽን ማድቀቂያ ነሽ። ኢትዮጵያ የአፍሪካ ብርሃን ነሽ። ኢትዮጵያ የንጋት ኮከብ ነሽ። ኢትዮጵያ የግሪክ ጥበብ ነሽ። ኢትዮጵያ ለዓለም ሁሉ ነሽ። ኢትዮጵያ የአይሁድ እምነት የተቀረጸብሽ ነሽ። ኢትዮጵያ ክርስትና የተሳለብሽ ነሽ። ኢትዮጵያ እስልምና የተመሰረተችብሽ ነሽ። ኢትዮጵያ የዘላለም ክብርና ግርማ ነው። ለዚህም ደግሞ ዛሬ ላለንበት ዛሬ ለቆምንበት ቅዳሴ ስንቀድስ አሐዱን አንረሳም። ምኒልክ ሆይ አንረሳህም። ጣይቱ አንረሳሽም። ምኒልክ ሆይ ብረሳ ቀኜ ትርሳኝ። ኢትዮጵያ ሆይ ብረሳሽ ቀኜ ይርሳኝ። ኢትዮጵያ ብረሳሽ ምላሴ ከተናጋ ይጣበቅ። ኢትዮጵያ አልረሳሽም። ኢትዮጵያ ንጉሥ ምኒልክ፣ ንግሥት ጣይቱ የተተከልነው በሱ ላይ ነው። የቆምነው በሱ ላይ ነው። አንድ ታሪክ ልንገርና አላቁም።
ቡይ ስቴት ዩኒቨርሲቲ ያስተምራለሁ። አንድ ፕሮፌሰር አለ፣ አሜሪካዊ ነው። ስሙን ቀይሮ ቴዎድሮስ ብሏል። ፕሮፌሰር ቴዎድሮስ ይባላል። ልጁን ስም ሲያወጣለት ምኒልክ አለው። ለልጁ የሰጠው ስም ነው የምነግራችሁ። ሜሲ ወርልድ ካፕ ሲያሸንፍ ልክ በዛ ጊዜ የተወለዱ ወንዶች ሁሉ ስማቸው ሜሲ ሆነ። ሴቶች ሁሉ ትንሽ አጣመሙትና የሜሲ ስም ሰጧቸው። አማርኛ ተናጋሪዎች፣ ኦሮምኛ ተናጋሪዎች፣ ትግርኛ ተናጋሪዎች፣ በቤኒሻንጉል በባንክ ጋምቤላ ያላችሁ፣ በአፋር ያላችሁ የምትወልዷቸው ልጆች ሁሉ ልንገራችሁ፣ ዛሬ ባትቀበሉት ከጥቂት ዓመታት በኋላ ወንድ ልጅ ሁሉ ምኒልክ ይሆናል ስሙ።